አምጪው ኑንሽ ነው አምጪው ምን ያደርግልሻል ለሰው የተላከ ነገር ለሰው የተላከ መልእክት አንቺ ምን ብታዩ ምን ያደርግልሻል የኔ አይደለም አላልክም እንዴ እና የኔ አይደለም እኔ ማቆ ቁጥር አይደለም አላልኩሽም እንዴ እና አንተ ካቹ ነኝ እንዴ ታሾፋለች እንዴ ማነሽ አንቺ እስቲ አምጪው ማነሽ አንቺ ስነ ስርዓት አይኖርሽም እያየሁት ነበር የጻፍሽው ሰላም ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ ብዝት ይበል እንዴት ናችሁ እናንተ ጋር እንዴት ነው እኛ ጋር በጣም ጥሩ ነው ያለው ነገር ክረምቱ እንዴት ይዟችኋል እኛ ጋር ያለው ክረምት በጣም ዘንድሮ አየለ ብሏል ወደዚህ ጠጋ ጠጋ ብሏል ድሮ ምናቀው ቡሄ ካለፈ የለም ክረምት ነው አሁን ነው ዝናቡ ምኑም አየል ይያለ ያለውና እንዴት ነው ብርዱን እንዴት አረጋችሁ ዋናው ሰላም ናችሁ ወይ እንዴት ናችሁ ነው የምትጽፉልን ሜሴጅ ደግሞ እናየዋለን አስተያየታችሁ በጣም ጥሩ ነው በጣም አሪፍ ነው ያላችሁ ነገር ደስ ይላል ለኛ ያላችሁ አመለካከት አዳዲስ ሰዎችም እየመጣችሁ ነው በጣም ደስ ይለናል እንደዚህ ስታበረታቱን እኛም ሞራል ይኖረናል እንሰራለን ቶሎ የመምጣት እድል ይኖረናል ምክንያቱም ከሰው ጋር ስትገናኝ ስታወሪ ምን ስትይ ደግሞ የበለጠ እንድንመጣ ይገፋፋናልና በርቱልን እጅግ በጣም ደግሞ እናመሰግናለን በጣም በቃ ብዙዎቻችሁ የምትሰጡን አስተያየት ገንቢ ነው በእኛም ዙሪያ እንደዚህ በእህታችን በትንሱም ዙሪያ የምትነግሩን ሁሉን ነገር እናያለን ያው ሁላችሁም ጋር መልስ መስጠት ስለማንችል ነው ያለውን ነገር እያየን ወደፊት መስተካከል ያለበት ነገር ደግሞ እንደሚስተካከል እኛም ቃል እንገባለን ይስተካከላል ብዙ ነገር እንትን እንላለን ብለን እናስባለን እና እንዴት ናችሁ ሰላም ናችሁ እናንተ እኛ ጋር በቃ በጣም ደስ በሚል ሁኔታ ነው ያለው አውደ አመትን ደግሞ እየደረሰ ነው እየጠበቅነው ነው ያው ጊዜው እንደምታዩት በጣም ይሮጣል ዛሬ ስትሉ ነገ በቃ ፍጥን እያለ ነው እየመጣ ያለውና አዲስ አመትም እየደረሰ ነው በአዲስ አመት ደግሞ በአዲስ ነገርኛ ምን መጣለን ዋናው ዛሬ ደግሞ እኔ የመጣሁበት ምክንያት ያው ስትጽፉልኝ ሁሉ ጊዜ ብድርሽን ትሉኛላችሁና ያንን ብድሬን ለመመለስ ተዘጋጅቻለሁ ዛሬ ያንን አስቤ ነው የመጣሁትና ዛሬ ምን ላረጋ አሰብኩ መሰላችሁ ዳኒን ትንሽ ላጨናንቀው አስቤያለሁ በጣም ላጨናንቀው አጋጣሚ ሰው እየመጣ ነው መሰለኝ መጥሪያው እንትን ብሏል ብቻ በአጠቃላይ ልጆች እንትን ይላሉ እሱን እና እኔ ያለኝን ሐሳብ ልንገራችሁ ዳኒን ለማጨናነቅ በቃ ከጓደኛዬ ጋር ተነጋግረን አንዳንድ ነገሮች አርገን ዛሬ ላጨናንቀው በጣም በቃ እንትን ልለው ነው ያሰብኩት ሲመጣ አመቻችቼ ያስቀምጠውና እቺን ካሜራውንም ደበቅ አረጋለሁ ከዛ ምን እንዳሰብኩት አቃላችሁ በቃ ስልክ ያስደወልኩኝ በጣም ላጨናንቀው ነው ያሰብኩት በቃ ሲደወለለ የኔ ቆንጆ የኔ ፍቅር ምንድነው አንገናኝም ወይ ለምን ጠፋ ምናምን የሚሉ ሜሴጆች እንዲላክለት ነው ማደርገው በቃ በዛ ሰዓት እኔ ደግሞ እዚህ ጋር ማን ነው ምንድነው እያልኩኝ አጨናንቀዋለሁ ሚለውን እያንዳንዱን ነገር ያው ታቃላችሁ መቼም ስልክ ሲጻፍላቸው ምን አይነት ስሜት እንደሚሰማ ያው ሁሉም ሰው ይደነግጣል በዛ ላይ የኔ ቆንጆ የኔ ፍቅር ምናምን እያለሽ እንድትጽፍ ነው ማረገው እና የሱ ድንጋጤውን እናያለን እንዴት እንደሚሆን ምንድነው ምናምን የሚለውን ነገር እንደገና ደግሞ እኔ ማጨናንቀዋለሁ እዚህ ጋር ሆኜ ምንድነው ማን ነው ኬት ነው ምናምን እያልኩት እንግዲህ በትንሹ የጅማሬ ነው ይሄ ጅማሬ ነው ቀስ እያልን ደግሞ ኃይለኛ ነገር ነው የምንሰራው አሁን ግን በዚህችን ጀምርና ቀስ እያልን ያው የሚቀጥለው ያው ሰው እየሰራ አይደለም የሚያሳየው ሰርተን እናሳየዋለን አሁን ግን ከሷ ጋር ተነጋግረናል እሷ ጋር ያለው ሰዓቱ ሲደርስ ደውልላትና እንትንላታለሁ ያለውን ነገር አስተካክዬ ነግራትና እንዴት እንደምናረግ ምናምን አብረን የምናይ ይሆናል እሱ ሲመጣ ቀጥታ አሁን የስልኩን እንትን እንዲጨናነቅ ነው በቃ ማረጋው እሷ ከደወለች በኋላ እኔ ተመቻችቼ እቀመጣለሁ ስልኳን ደግሞ ወስጄ ወደ ቦታ ደበቅ አረጋታለሁ እዚህ ጋር እመቤታችን መስላለች እሷ ስራ አድርግና ቀስ ብዬ እኔ መጥቼ ወደዚህ ሆናለሁ ያለውን ነገር አሳያችኋለሁ ካሜራውን
እዚች ጋር አምጥቼ ቀስ ብዬ ከላታለሁ እንዳያውቀው አድርጌ ነው ማስተካከለው። እዚች እንትን ስር እዚህ ጋር ማስቀመጫ ነገር አለች። ባለፈው እንትን ያሉኝ በሱ አደርግና እንትን የምንሸውደው ይሆናል። እስቲ ቤተሰብ አብራችሁን ተከታተሉ። እዚህ ጋር አስተካክላለሁ። እኔ ቦታ ቀይሬ አመቻችቼ ነው ማስቀምጠው። እሱን እዛች ጋር አድርገውና እኔ እዛ ጋር ሆኜ እንትን እለዋለሁ። እንግዲህ ቀሪውን አብረን እናያለን። እሺ ቤተሰብ እንግዲህ አስተካክያታለሁ። እንደምታዩት አበባ ስር ድብቅ አድርጊያታለሁ። እዛ ጋር አድርጊያለሁ። አሪፍ ይመስለኛል። ለእናንተም በደንብ የሚታያችሁ ይመስለኛል። እንግዲህ አሁን ሲመጣ ያለውን ነገር ታያላችሁ። እዚህ ጋር አመቻችቻለሁ። ወደዚህ እንትን እንዴ እዚህ ጋር ቁጭ ብዬ ጠብቀዋለሁ። እንግዲህ የምታዩት ይሆናል ሰዓቱ ሲደርስ እና በዚሁ እንግዲህ ጠብቁ። ሰላም ለዚህ ቤት ዳይ ሰላም ነው። እንዴት ነህ? አማን ነው። ሰላም ነው ወይ? እንዴት ነው? አለን አለሁ። አማን ነው። አማን ነው። ወዴት ወደ ውስጥ ገባ ብሏል። እንግዲህ እንዳይሰማኝ ነው። እሺ ቤተሰብ ያለውን ነገር እና ወደ ውስጥ ገባ ብሏል። አሁን ሲመለስ ያው ወደዚህ እንዲመጣ እናደርገዋለን። እንትን ዳ አቤት። እንዴት ነው? አለሁ። አማን አለ ሰራው ስራ ልኝ ዛሬ እኮ እንደዛ ብላኝ ስለነበር ስትቆይ እኮ ምን ሆኖ ነው እያልኩ አይ የሆነ ነገር ማስተካከል ያለብኝ ነገር አለና ቶሎ አሁን ነው ከጨረስኩኝ ለይልኝ ብዬ ለዛ ነው እንትን አረካት ተሰበረ። እንደዛ ብላኝ ስለነበር ስትቆይ እኮ ምን ሆኖ ነው እያልኩኝ የጠበቅኩ ነበር። አይ እንትን አደርጋለሁ እንትን ማስተካከለው ነገር አለና ላግዝህ አረተኝ ምን ተደረገ? ሶኬት ከደረሰልህ ደረሰልህ። በዚህ ላድርግልህ። በዛ አረክ በዚህ ዳታ ወስዳለሁ። እስቲ ዳታ አይ የሆነ ማስተካከል ቢዚ ሆናል ሰሞኑን ደግሞ ማለት አላለቀልንም። የሆነ ፕሮጀክት ጀምሬ ስለነበር ያንን ለማስተካከል ቢዚ እንትን ያደርጋል። ምንድነው በደንብ አላለቀልንም የጀመርነው ነገር ለዛ ነው። እና አለ እግዚአብሔር ይመስገን ደህና ነን። ስራ ዝናቡ እንዴት ያዛችሁ? ዝናቡ ምን ይረቅጧል ሰሞኑን ክረምቱ አይሏል በጣም በጣም ያኔ ክረምት ገባ እየተባለ ሲቀወጥ እንዳልነበረ እንደ አዲስ እንትን አለ እንደ አዲስ እንትን አለብን። ተመላሽ ወድቆ ነበር። ወይ አይዞክ ካንተ ይሻላል እና ሰላም ነው። እሺ ነገር ተበላሽች መሰለኝ። ምን ባትሪው ነው ወይስ ባትሪ ደግሞ በቃ እስቲ አስተካክለዋለሁ በጊዜው በራሱ ተጠቅማለሁ።
ባትሪ እንትን የለውም አይደል? ራሱ ተጠቀማል። ባትሪ አይደለም ወድቆ ነው ስለወደቀ ነው። ስልክ ተደወለ ሜሴጅ የተላከልን እና የምታውቀው ስልክ አይደለም እንዴ? የማውቀው ነው የማላውቀው ነው። ዝም ብሎ ሜሴጅ የሚጻፍ ነገር ነው። ስልኩን አላውቀውም። እና ምን አትመልስም እንዴ? እኮ ገባኝ። ምን እንትን እኮ ነው የጻፉት ነገር ምንም አልገባኝም። ምን እንዳለ ነው። ተደጋገመ እኮ ምንድን ነው ሜሴጅ? ዝም ብሎ ነው ነገር። ኧረ ዝም ብሎ ነገር ነው። ቀልድ ነገር ነው የሚመስለው። ቀልድ ማለት ምን ማለት ነው? ምን ማለት ነው? ቀልድ ማላውቀው ቁጥር ነው። ተሳስተው ነው የሚሆነው። እርግጠኛ የተሳሳተ ስልክ ነው የሚሆነው። በቃ ሜሴጅ ነው የሆነ የሚጽፉት ነገር እኔን የሚመለከት አይደለም። ተሳስተው ነው እንደዛ ከሆነ ጥሩ ማለት ተሳስተው ነው የሚሆነው። የሚጽፉት ነገር ከኔ ጋር የሚገናኝ ነገር አይደለም። አረዳን እየተደጋገመ እንዴ? ወይ የምታውቀው ከሆነ መልስ ስጥ። እኮ የማውቀው አይደለም አልኩሽ እኮ የማውቀው አይደለም። ምንድን ነው 10 ጊዜ ታዲያ እንትን የሚሉት? ተሳስተውም ከሆነ ተሳስታችኋል በላቸው ነው። እኔ እንትን ልበል ምን ትያለሽ አንቺ? የማይታወቅ ቁጥር ምን ትያለሽ? አይ የሚታወቅ ቁጥር ምንድን ነው የሚጻፍልህ? ምንድን ነው እሱ? ኧረ ዝም ብሎ ነው የሆነ እንዴ። እኔ ሌላ ጽሑፍ አይቼም አላውቅም እራሱ አልገባኝም። እንዴ ሌላ ጽሑፍ አይቼ አላውቅም ማለት የሚጽፉት ጽሑፍ ከእኔ ጋር የሚገናኝ አይደለም ብዬ ነው። እርግጠኛ ነህ? አዎ። ምን ሆነሽ ነው? እኔ እንትን አይልም። የሆነ ጽሑፍ እኮ ነው የሚጽፉት። ምን ብለው የሆነ ጽሑፍ ማለት የስራ ነው? የስራ አይደለም። የሆነ ሰው ለሆነ ፍቅረኛው የሚጽፍ አይነት ጽሑፍ ነው የሚመስለው። ምን ነው? እና ታዲያ የማታውቀው ስልክ ነው እንዴ እንደዛ የሚጻፍ? እንዴ ምን ማለት ነው? የማውቀው ስልክ ነው እያልሽ ነው? ምን አውቃለሁ። አይ እንደዛ የሚጻፍ ከሆነ የማይታወቅ ስልክ እንደዛ ይጻፍማ። እንደዛ ይጻፋል። የማይታወቅ ስልክ አላውቀውማ። የማላውቀው ስልክ ነው። የማውቀው ስልክም ቢሆን የማውቀው ስልክ ታዲያ ቢሆን እንደዚህ አይነት ጽሑፍ ይጻፋል እንዴ? እንዴት አይጻፍም? የምታውቃት እንዳትሆነ ሴት ነው ሴት ነው ማለት ነው እኮ አይደል እንዴ? እንግዲህ ወንድ ይሁን ሴት ይሁን ብቻ የምትጽፈው ለሆነ ሴት ሆና ወይ ለሆነ ወንድ የምትጽፍ ነው የምትመስለው።
ምን ነው እየቀለድክ አይደለም አይደል? አንተ ሌላ ምን እቀልዳለሁኝ እኔ? ቁም ነገር በቀልድ ጀምረሃል እንዴ? እንደዛ እያልኩ አይደለም። እስቲ አሁን እንትን አትበል። እኔ እያልኩሽ ያለሁት ልጅቷ የሚጽፈው አካል ማለት ነው። እኔ ማን እንደሆነ አላውቀውም፣ ግን የሚጻፈው ተሳስተው ሊሆን ይችላል። ከሆነ አካል ወደ ሆነ አካል የሚጻፍ ነው የሚመስለው ነው እንጂ ለእኔ ቀጥታ መልእክት አይደለም። እሺ እንደዛ ካልክ ጥሩ። ማመን ነው የሚሻለው። ባታምኝ ታመጫለሽ እንዳትለኝ ማመን ይሻላል ብዬ ትቻለህ። እና ምን ልበል? ሰላም ነው? ምን ልበል? ምን እንድል ነው የምትፈልግ? ለእኔ አይደለም ትላለህ። እና ለማን ነው ታዲያ? ለእኔ ያልሆነ ነገር ስልኩ ያንተ መሰለኝ። ስልኩ ያንተ መሰለኝ። እንደፈለግሽ አስብ። እሺ እኮ ነገርኩሽ። እኔ ማስረዳት የምችለው ማለት ነው መልእክት ተላላክ አይደል? ለኔ የሆነ መልእክት ሊሆን ይችላል፣ ለኔ የሆነ መልእክት ላይሆን ይችላል። በሞባይል የሚመጣ መልእክት በቃ የኔ ካልሆነ የኔ አይደለም ነው ልልሽ የምችለው። ምን ልልሽ እችላለሁ? ቁጥሩ ያንተው ነው። ስልክ ቁጥሩማ የኔ ነው። ተላከልኝ የሆነ ሜሴጅ፣ ሁሉ የመጣው ሜሴጅ በሙሉ ለኔ ነው። ግን ለስራ ነው ለአንተ የሚላክ ሜሴጅ ለአንተ ነው። ታዲያ እኮ ለኔ የሚላክ ሜሴጅ ከመስሪያ ቤትም ቢላክ በቁጥር ከመጣ ለአንተ ነው። ገባኝ። ለኔ ነው የመጣው። የተላከልኝ ነገር በሙሉ ግን ለኔ ላይሆን ይችላል ነው። አሁን ስህተት ሜሴጅ አንቺ ጋር መጥቶ ያውቃል? አይደጋገምም። አንዴ ሊመጣ ይችላል፣ 2 3 ያ ቁጥር ነው ብሎ የሚያስብ ሰው ይሆናል። አሁን መልስ ስላልመለስኩላቸው ወይ ደግሞ ነገር ስላላልኩ ሊሆን ይችላል። ያ ቁጥር ይሆናል ብሎ ያላሰበ ሰው የሆነ ሜሴጅ ይጽፍልኛል። እንደዛ ከሆነ ጥሩ ይከሰት ይችላል። አንዳንዴ ብዙም እንትን አይል። እሺ ምንድን ነው? ቆይ አምጪው እስኪ። ቆይ አምጪው። ኑንሽ ነው አምጪው። ምን ያደርግልሻል? ለሰው የተላከ ነገር ለሰው የተላከ መልእክት አንቺ ብታዪው ምን ያደርግልሻል? የኔ አይደለም አላልክም እንዴ? እና የኔ አይደለም እኔ የማውቀው ቁጥር አይደለም አላልኩሽም እንዴ? እና አንተ ካልሆነ ታዲያ ምንድን ነው? ምን አስጨነቀ? ምን ያስጨንቀኛል? እኔማ ምን ያደርግልሻል? ያንቺ ላንቺ ማየት ምን ያደርግልሻል? ይሄው ክፈችው። ይሄው ክፍት ነው። አምጪው። ምንድን ነው? ቆይ ምን ብታዪው ምን እንደሚጠቅምሽ ላንቺ የሚጠቅምሽ ነገር እዚህ ውስጥ የለም ብዬሽ እኮ ነው። የሚጠቅመኝን እኔ አውቃለሁ። አንተ ነህ እንዴ እንትን የምትለው እንዴ? በሽታው አሁን እና ይሄ ምንድን ነው የሚለው? ምን አለ? ምንድን ነው የሚለው? ምንድን ነው አለሽ? እሺ ምን አለ? ይሄ ምንድን ነው? ዳኒ ማለት ያንተ ስም አይደለ? እና ነው። አዎ። እና የኔ ፍቅር ለምን ጠፋ ምናምን እኮ ነው የምትልክ። እኔ አላውቀውም። ይሄን ቁጥር አላውቀውም። ቀጥራዬን ጠፋህ እያለች እንደዚህ ቀጥራዬን ጠፋህ? ኧረ እና ለእኔ የተጻፈ አይመስልም እኮ አልኩሽ። መጀመሪያም እኮ እያልኩሽ እኮ ነው። ይሄ የሆነ ሰው ለሆነ ሰው የሚጽፈው ነው የሚመስለው። ለእኔ የተጻፈ አይመስልም። እና የሆነ ሰው አንተ አይደለህም? ዳኒ እኮ ነው የሚለው። ዳኒዬ እያለ ጭራሽ ዳኒዬ እንደዚህ እኮ ነው። ይኸው ዳኒዬ ምን ነው ቀጥራዬን ጠፋ? ይኸው እስኪ እኮ አልኩሽ እኮ ይኸውልሽ፣ እሷ የተጻፈው መልእክት ቅድም የምልሽ እኔን የሚመለከት ላይሆን ይችላል። ልጅ ተሳስታ ሊሆን ይችላል። ምን ማለት ነው? ተሳስታ ነው? ቁጥርህን ተሳሳተች፣ ስምህን ተሳሳታለች እንዴ? ይኸው ስምህን ያ ዳኒ እያለች ነው እኮ። የማውቀው ቁጥር አይደለም። እሺ ይኸው ቀጥረኸኝ ጠፋ፣ መልስልኝ፣ ምን ሆነ ነው እያለች ነው። እኔ በዓለም ላይ ያለው ዳኒ ነኝ እንዴ? እቺ ደግሞ የሌለ ነገር። ኧረ እባክህ ይኸው ቤት ገብተህ ነው ወይ ትላለች። ቤት ስለገባ ነው ወይ ዘጋኝ እያለች ነው። እየቀለድክ ነው አይደለ? እኔ እየቀለድኩ አይደለም። ፎቶ እንደዚህ ነገር እንደዚህማ አይደለም። አስቀምጪው በቃ። አሁን ምን ማለት ነው? አምጪው ታየው። ምን ያደርግልሻል? ምን ማለት ነው? የሌለ ነገር እንዴ? እኔ ምን ያደርጋለሁኝና በቃ ላከች። ተሳስታ ሊሆን ይችላል። ምን ላድርግ? እና ተሳስታ ቢሆን እንደዚህ ነው እንዴ እንትን የምትለው? ይሄ ምንድን ነው? አምጪው ምናምን ይላል እንዴ? ይሄ ምንድን ነው? መልስልኝ እኮ ነገርኩሽ። እንግዲህ በደንብ የሚገባሽ ከሆነ እኔ ተሳስታ ይሆናል የምትየላከች ያለችው። አላውቀውም ቁጥሩን ጭራሽ እኔ ነኝ የማይገባኝ እንዴ? እኔ እንዴት የማይገባሽ? እና ታዲያ ምን ላድርግ? እኔ ምን ልበልሽ ታዲያ? ምንድነው ይሄ? ኧረ ተይ፣ አሁንም ሌላ ንግግር አትናገሪ። ዝም ብለሽ ሌላ ንግግር ያልሆነ ነገር ንግግር እያመጣሽ የበለጠ እንደገና ጭቅጭቅ እንትን በመሀላችን እንዳይገባ
ጭቅጭቅ ይለኛል እንዴ? አታንን ትንሽ እንኳን እንትን አትልም? ትንሽ ይኸውልሽ አይደለም ትንሽ እኔ እንዴት እንዳሰብ ነው የምፈልገው? እኔ ምን ታስብ ይፈልጋለሁ? እኔ ሰው እኮ ማለት ነው። እሺ ብዬ ተቀበልኩ። ዳኒ ልደውልላት ደውይ። እኔ ምንም አውቀው ታሪክ አለኝ። ደውይ በቃ ደውይ። ምን ይሄ እንትን የሚያስብል ነገር አይደለም። አልፈራም። ይሄን እንዴ እኔ አሁን ይሄንን እንደዚህ ነው ብዬ መነጋገር አንችልም። ሰው መልእክት ልልክ ይችላል። ላክ አይደለ? ከላከ በኋላ እንትን ነው ደውይ በቃ። እኔ የምፈራው ነገር የለም። የምትፈራው ነገር ከሌለ ጥሩ እንደውላለን። በቃ ደውይ። አንተ ግን ሁሉ ጊዜ እንደዚህ አይነት እንትን እያለ እንዴት እንዳስብ ነው የምትፈልገው? ምንድን እንድታስብ ነው? አሁን እኮ እኔ አሁን ቁጥርህንም እያወጣ አይደለም ትለኛለህ እንዴ? እና እኔ የምጻጻፈው እየተጻጻፍኩ ነበረ ከልጅቷ ጋር የጻፈችው እሷ ናት። እኔ ያልጻፍኩላት የመለስኩላት መልስ የለ ያለችው እኮ ነው። እና መልስልኝ ደግሞ አታነሳውም። አይገርምም? አታነሳውም። እሺ ይጠራል። አይ ደውይ፣ ችግር የለውም እንዴ። አታነሳም። የሌለ አይነት ንግግርማ እንደዚህ ይዘሽ አትምጪ እንዴ። ይጠራል። አታነሳም። እና እኔን የምትፈልግ ሰው ብትሆን እኔ ስደውልላት አላነሳችም። አሁን የተጠራጠረችው ነገር ይሆናል። አማስ እንደዚህ ይኸው ስደጋግምላት ታነሳ የለ ስደጋግምላት ታነሳለች። ሲጀመር በሜሴጅ ምን ሆነ ነው ቤት ገብተህ ነው ወይ ለምንድን ነው የማታነሳው ምናምን እያልሽ የጻፈችልህ ትቀልዳለህ እንዴ? ማንን ለማሳመን ነው? ቻኔ ነገርኩሽ በቃ አጭር ነገር ነግሬሻለሁ። ሄሎ ጤና ይስጥልኝ። ሰላም ነሽ? እንዴት ነሽ? ዳኒ የለም። ምን ፈልገሽ ነው? አምጪው። ማን ነው? ባለቤቱ ነኝ እኔ። ለምን ፈልገሽ ነው? እንዴ አንቺ የምርሽን ነው እንዴ? ባለቤቱ ነኝ። እንዴ ታሾፋለች እንዴ? ማነሽ አንቺ? እስቲ አምጪው። ማነሽ አንቺ? ስነ ስርዓት አይኖርሽም። እያየሁት ነበር የጻፍሽው። አምጪው እስቲ። ቆይ አምጪው። ማነሽ እንዴ? ጤነኛ ነሽ እንዴ? የጻፍሽውን እያየሁት ነበር። አይቼዋለሁ። እያንዳንዱን ነገር እያየሁት ነበር። አታፍርም እንዴ? ባለ ትዳር ነው፣ የልጆች አባት ነው። እሺ ስነ ስርዓት ያዥ። የምርሽን ነው እንዴ? አምጪው እስቲ። ቀልዳለች እንዴ? ይሄው አምጪው እስቲ። ቆይ ታናግራታለህ። ይሄው አናግሪው እስቲ እናይሻለን። አናግሪው። ይሄው ሄሎ እንዴ እባክሽ የማን ድምፅ ነው? የፋሲካ ድምፅ አይደል እንዴ? እባክሽ የተጫወትሽብኝ ነው ከሷ ጋር ሆነሽ። አልለቀቀም። ደንግጣል። ፕራንክ ነው። እባክሽ እንዴ ደነዘዝክ። አይ ድምጿን እኮ ሰማው ገባ። በቃ የሆነ ነገር አወቅኩኝ እንዴ። አይ እኔ ከሌላ ሰው ጋር የምታወሪ መስሎኝ። የዛ ጋር ካሜራ አይ እና እኔማ ቀለል አድርጌልህ እኮ አዝኜልህ ነው። እኔ ያልሆነ ሜሴጅ መጀመሪያ ሲመጣ ምን ሜሴጅ ነው እያልኩኝ እኮ ነው። እኔ ጋር ተገርሜያለሁ እኮ እንዴ። ማለት ሜሴጅ እንደዚህ አይነት ሜሴጅ ቀጥታ ወጪው እያለ መጥቶብኝ አያውቅም። ብላ ስትጽፍልህ ግራ እንትን አላለ። አይ ዳኒ ሲል መጀመሪያ ሰላም ዳኒ ምናምን ሲል አየው። ከዛ ቀጠለችና እንዴ ማን ነው ሰላም ዳኒ የሚለኝ ብዬ የሆነ ሰው የሆነ ከስተመር ነው ወይ ደግሞ የሆነ ነገር ነው ብዬ አየው። ከዛ ጠፋ ምናምን የኔ ፍቅር ይላል እንዴ። እቺ ልጅ ምን ሆና ነው? እቺ ተሳስታ ነው እዚህ ጋር አሁን አውቃ የሆነ በቃ እዚህ ጋር ልታደፈርስ ነው እንዴ ምናምን ብዬ አይደለም አልኩኝ። ከዛ ቀጠለችና ቀጥረኝ ጠፋ ወይ ነገርማ
ሳይገባስ አይ አይደለም እሱን እሺ። ከዛ እኔ ስቀበልህ ደንግጠህ እኮ እንዳላየውም ትሞክራለህ የሆነ እንዳንጣላ ስለምን እኔ እኮ ምን ልበልሽ ታዲያ የሚታይ አይደለማ የሚታይ አይደለማ። አሳዘንከኝ። እኔ ራሱ ደነገጥኩ። የምታወራው ሁሉ ጠፋ። አይ እንደዚህ አይነት ፍራንክ ይሄ ተገቢ አይደለም እውነት። እና ታዲያ እንዴ አንተ ብቻ ነህ እንዴ ጠምደሽ እንደጠበቅሽኝ ባቅ ኖሮ መጀመሪያውኑ ቦታውን እንዳታቅ ብዬ ነው። አዛች ጋር አበባውን አመጣሁኝና ቆጭ አረኳት። እዛ ስር ስለሆነች በጣም የሚገርም ነው። ሳልታስፎግር አየህ። አይ እንደዚህ ይሄ እና ቤተሰብ እንደዚህ አይነት ፕራንክ ቤተሰብ በጣም ነው የደነገጠው። አይ ውስጤ ነው አሁን ፊቴ ላይ ምንም የታየ ነገር አይኖርም። ውስጤ ግን ምንድነው የምታረጊው ነገር ይጠፋሻል። ያልሆነ ሜሴጅ አሁን በየተከታትሎ ቤተሰብ መሀል ሲመጣ ያስጨንቃል። እና እንደዛ ጨንቆኝ ነበር እውነት ለመናገር። ግን ሌላ ነገር እንዳላረግ ምንድነው ማድረግ ያለብኝ? ደግሞ ስታወራም ደግሞ የምር መሰለኝ አልሱ ስታወራ። አይ መጀመሪያ ላይ እኔ ራሴ ፈራሁኝ የሆነ ነገር የምታቀብኝም መሰለኝ። ሳቄም እየመጣ ነው። በመሀል ደግሞ ቤተሰብን ምልክት እየሰጠኋቸው ነበርና ያየኸኝ መሰለኝ የሆነ ሰዓት ላይ እና ሳላስወግር ደግሞ እንደገና እንትን አልኩኝ። ከዛ አንፃር ነው። እና ዛሬ ተገኝተሃል። ተገኝተሃል ማረጋ ይቻላል። አንዳንድ ጊዜ ሲስቱካዬ አመሰግናለሽ። ሰርተንለታል እንዴ። ለማንኛውም እናመሰግናለን። እንደዚህ አታርጉ ሌላ ጊዜ። እንደዚህ አይነት ፕራንክ ጥሩ አይደለም። አትፍራሽ።